በአንድ ታላቅ የንግድ ከተማ እምብርት ላይ የቅመማ ቅመም መዓዛ ከንግድና ከገንዘብ ጩኸት ጋር በሚቀላቀልበት የኤልደርማርክ ከተማ ውስጥ ኢታን የሚባል ጎበዝ ወጣት ይኖር ነበር። ኢታን ነጋዴም ሆነ ባላባት አልነበረም፣ ከሁሉም የላቀ ሰዓሊ እንጂ። እጆቹ ለሽራ ህይወትን ይዘሩ ነበር እና የቁም ስዕሎቹ በቅርብና በሩቅ መንግስታት ታዋቂ ነበሩ። ሱቁ ከተማዋን በሚያጥለቀልቀው ገበያ መሃል ላይ ነበር እና ከሩቅ ምድር የሚመጡ ነጋዴዎች ብዙ ጊዜ የሱን ስራ ለማድነቅና ለመግዛት ይቆማሉ። ዝናው እንደ ንፋስ የተሰራጨ ነው። የተከበረ ሀብታምና በሚያምር የአትክልት ስፍራ በተከበበ ሰፊ መኖሪያ ቤት ውስጥ ብቻውን ይኖር ነበር። ግን ኢታን ያላገባ ነው። ይህ የሱን ስኬትና ውበት የሚያውቁሉ እንቆቅልሽ ሆኖበት ነበር። ብዙ ቆነጃጅት ሴቶች ልጆች ያላቸው ሀብታም ቤተሰቦች ልጆቻቸውን ለትዳር ያቀርቡለት ነበር። እሱ ግን ሁልጊዜ በደግነት ፈገግ ይልና ዝም ይላል። ጓደኞቹ ትዕግስት አጥተው በየጊዜው ይጨቀጭቁታል። አንድ ቀን የቅርብ ጓደኛው በስቱዲዮ ውስጥ ከጎኑ ተቀምጦ አናገረው። ልትነግረኝ ይገባል ሲል ጓደኛው አጥብቆ ጠየቀው። እንዴት? አንተን የመሰለ ሰው እንደዚህ ያለ ተሰጥኦ ያለው እንዴት የተደነቀ ብቻውን ይኖራል? በውበትህና በሀብትህ ማንኛውንም ሴት ልጅ ማግባት ትችል ነበር። ኢታን መጀመሪያ ላይ ለመናገር ፈቃደኛ ባይሆንም የጓደኛው ጭቅጨቃ ሲበዛበት ለመናገር ተስማማ። ብሩሹን በቀስታ አስቀምጦ አይኖቹም ወደ ሩቅ ትዝታዎች ውስጥ ገቡ። 15 ዓመቴ ነበር። ከከተማው ውጭ ባለች ጸጥታማ መንደር ውስጥ ከሚኖር ከሰዓሊ አባቴ ጋር ኖር ነበር። እሱ የኔ መምህር ነው። የስዕል ጥበብን ሁሉን የሚያስተማረኝ እሱ ነው። አንድ ቀን አንዲት ልጅ ከእናቷ ጋር ወደ ሱቃችን መጣች። ስሟ ኤቭሊን ነበር። እኔ አይቼ የማላውቀው እጅግ ውብ ልጅ ነበረች። ፀጉሯ እንደ ወርቅ ያበራ ነበር። አይኖቿም እንደ ሰማይ ንጹህና ግልጽ ሰማያዊ ነበሩ። ውበቷ በእውነት ፀሐይን እንኳን የሚጋርድ ነበር። አባቴ ሲስላት እኔ ከስዕል ማቆሚያው ጀርባ ተደብቄ በድብቅ በወረቀት ላይ ሳልኳት። እናቷ ዞር ስትል ተነጋገርን ለሰዓታት፣ ስለ ከዋክብት፣ ስለ መጽሐፍት፣ ስለ ህልሞቻችን። እሷ እርሻዎችን ትታ ዓለምን ማየት እንደምትፈልግ ነገረችኝ። እኔም የዓለምን ውበት መሳል እንደምፈልግ ነገርኳት። ድምፁ ለስለስ ብሎ በናፍቆት ተሞላ። በዚያን ቀን ወደድኳት እና የ18 ዓመት ልጅ ሳልሆን እሷን ለማግኘት ሁሉንም ነገር ትቼ መጣሁ። እጣ ፋንታ ወደ እሷ ይመልሰኛል ብዬ ወደዚህ ከተማ መጣሁ። በየቀኑ ተስፋ አደርግ ነበር፣ ግን ስሟን ዳግመኛ አልሰማሁም። በጸጥታ ፈልጊያን ነበር። በጭራሽ አልጠየኩም። ዝም ብዬ በህዝቡ መካከል እከታተል ነበር። እናም ብዬ ነበር ኤቭሊንን ማግኘት ካልቻልኩ ማንንም አላገባም ብዬ። ጓደኛው ኢታን ባለው ፍቅር በጣም ተነክቶ ሚስጥሩን እንደሚጠብቅለት ቃል ገባለት። ግን እንዲህ ያሉ ታሪኮች ብዙ ጊዜ በድብቅ አይቆዩም። ብዙም ሳይቆይ ከተማው ስለ ኢታን ቃል ኪዳን አወቀ። ወሬዎች እንደ እሳት ተሰራጩ። ሰዎች ይሳለቁበት ጀመር። የምትወደው መንፈስ ነው፣ ሴት ልጆቻችንን ይንቃል፣ በእውነት ከመኖር ይልቅ ያልማል። በፊት የነበረው ክብር ተሰባበረ። የሰዎች ሹክሹክታ በጎዳናዎች ላይ አሳደደው። ፈገግታዎች ወደ ንቀት ተለወጡ። ተስፋ በመቁረጥ ኢታን ታላቅ መኖሪያ ቤቱን ሸጠ። እቃዎቹን ጠቅልሎና ከተማዋን ትቶ ሄደ። ከስዕል ማቆሚያው፣ ከኤቭሊን ስዕልና በጸጥታ ግን ጠንካራ በሆነ ፍቅር በተሞላ ልቡ። ከከተማው ራቅ ብሎ በሉናራ መንግስት ጸጥ ባለው ገጠራማ አካባቢ ኤቭሊን ቀላል ህይወት ትኖር ነበር። የገበሬ ልጅ ነበረች። በወርቃማ የስንዴ እርሻዎችና በላቬንደር ኮረብታዎች መካከል በጸጥታ ይኖሩ ነበር። ግን ውበቷ ለሷ እርግማን ሆነ። እንደሷ ያለ ውበት የትም አልነበረም፣ በንጉሳዊ ቤተ መንግስት ውስጥም ቢሆን። አንድ የበጋ ምሽት የሉናራ መንግስት ለልዕልቲቷ ልደት ታላቅ ክብረ በዓል አደረገ። የኤቭሊን ወላጆች እንዳትሄድ በጥብቅ አስጠነቀቋት። ውበትሽ ችግር ያመጣብሻል ስትል እናቷ ነገረቻት።
ግን ኤቭሊን የማወቅ ጉጉቷ በጣም ስለጨመረ የእናቷን ምክር መስማት አልቻለችም። በሌሊት ተደብቃ ወጣች። ወደ ክብረ በዓሉ ሳትታወቅ ገባች። ግን አንዴ እዚያ ከደረሰች በኋላ ሁሉም አይኖች ወደ እሷ ዞሩ። ጌቶች፣ ባላባቶች እና ንጉሱ ራሱ በፍጹም አፈጠጡባት። የደስታው ሳቅ ጠፋ። ሙዚቀኞች የዜማ ቅኝታቸውን አሳሳቱ። ልዕልቲቱ በጌጣጌጥ ያጌጠች በራሷ ክብረ በዓል ተረሳች። በልዕልቷ አይኖች ውስጥ ቁጣ ነደደ። ኤቭሊን ስህተቷን ወዲያውኑ ተገነዘበች። ፍርሃት ደረቷን እንደያዘ በጨለማው ሸሸች። ግን በጣም ዘግይቶ ነበር። ጎህ ሲቀድ ወታደሮች ወደ ቤቷ ደረሱ። ወላጆቿ እያለቀሱ ለመኑ፣ ነገር ግን የሰማቸው አልነበረም። ኤቭሊን ከቤቷ ተወሰደች፣ ያለምንም ምክንያት፣ ያለምንም ፍርድ። ከዚያን ቀን በኋላ ማንም አላያትም። ወሬዎች እንደ እሳት ተሰራጩ። አንዳንዶች በቅርብ ደሴት ላይ በሚገኝ ግንብ ውስጥ እንደታሰረች ሹክሹክታ ተናገሩ። ስቶርም ግሬቭ ደሴት የንጉሳዊ ቤተሰብ የማይፈለጉ ሚስጥሮችን የሚያስቀምጡበት አስፈሪ ቦታ። ሌሎች ደግሞ ስም እንድትል ተሽጣለች ወይ ደግሞ የከፋ ነገር ደርሶባታል አሉ። ግን ማንንም የንጉሳዊ ፍርድ ቤት ለመጠየቅ የደፈረ የለም። ዓመታት አለፉ። ልጅቷ ተረት ሆነች። እናም የኤታን ፍቅርም እንዲሁ። ኤታን ፍንጭ ፍለጋ የሉናራን መንግስት አቋርጦ ተጓዘ። በመንገዱ ላይ ይስል ነበር፣ የሚያምሩ የቁም ስዕሎችን በገንዘብ እየለወጠ። በባህር ዳርቻ መንደር ውስጥ የመጀመሪያውን ሹክሹክታ ሰማ። ወርቃማ ፀጉር ያላት አንዲት ልጅ ከዓመታት በፊት ወደ ስቶርም ግሬቭ ደሴት ተወስዳለች። ዳግመኛ አልተመለሰችም። ልቡ እንደ ከበሮ መታ። የጠፋችውን ፍቅሩን መንገድ ፍንጭ አግኝቷል። መርከብ ተከራይቶ ኤታን ጉዞ ጀመረ። ግን ከባድ አውሎ ንፋስ መጥቶ መርከቧን በሹል ድንጋዮች ላይ ሰባበራት። በህይወት ተረፈ እና ከደሴቲቱ ማይሎች ርቆ ባህር ዳርቻ ላይ ወጣ። ምንም ሳይታክተው በእግሩ ረግረጋማ ቦታዎችን፣ ጥቅጥቅ ያሉ ደኖችን እና ጥንታዊ ፍርስራሾችን አልፎ ተጓዘ። በመንገዱ ላይ አንድ መንገደኛ እጽዋት አዋቂን ከሌቦች አዳነው። እርሱም በምላሹ ሰዎችን ለጊዜው የሚያስተኛ ያልተለመደ ዱቄት ሰጠው። እስር ቤቱ ጠባቂዎች ካሉት ጠቃሚ ነው ሲል እጽዋት አዋቂው በምክር ተናገረ። ብቻውን ደሴቲቱን ደረሰ። በጨረቃ ብርሃን በሚታዩ ማዕበሎች ውስጥ በተሰረቀ የአሳ አጥማጅ ጀልባ እየቀዘፈ ደረሰ። የጥንቱ እስር ቤት ግንብ በከዋክብት ብርሃን ላይ የጨለማ ጥላ ሆኖ ይታያል። ገመዶችንና ጸጥታን በመጠቀም ገደሎችን ወጣና ከጠባቂዎች አልፎ ገባ። ከላይ ከከባድ የብረት አሞሌዎች ጀርባ ኤቭሊንን አገኛት። ኤቭሊን በመስኮት አጠገብ ቆማ ነበር። ገርጥታና ከስታ ነበር፣ ግን ውበቷ ፈጽሞ አልደበዘዘም፣ ይበልጥ ጨምሯል። እንደውም ዓመታት የነፍሷን ጸጋ የበለጠ የቀረጹባት ይመስላል። ወርቃማ ፀጉሯ የተበታተነ ቢሆንም አሁንም እንደተሸመነ የፀሐይ ብርሃን ያበራ ነበር። ስሟን በሹክሹክታ ሲጠራት ሰማያዊ አይኖቿ በደስታ በሩ። ኤታን ተንቀጥቅጦ ወደፊት ወጣ። መንግስታትን አቋርጬ እፈልግሻለሁ። የእንባ ወንዝ በጉንጮቿ ላይ ፈሰሰ። ረስቼ አላውቅም አለች። ሁልጊዜም እንደምትመጣ አውቅ ነበር። የእንቅልፍ ዱቄቱን በመጠቀም ጠባቂዎቹን እንደ ህልም ጥላዎች አለፉ። ግን በባህር ዳርቻ ወታደሮች አዩአቸው። በከባዱም ያሳድዷቸው ጀመር። ኤታን እነርሱን እያሳሳተ ኤቭሊን በሸንበቆች ውስጥ እንድትደበቅ አደረገ። አንድ ወታደር በብረት ስለት ወረወረበት። ግን ኤታን በሚነድ ችቦ ተዋጋ። የእሳቱ ነበልባል በአይኖች ውስጥ የቆረጠውን ፍቅሩን ያንጸባርቃል። በመጨረሻው ምት ሰውየውን ወደ ባህር ውስጥ ጣለው። ኤቭሊን ተንቀጥቅጣ ከሸንበቆች ውስጥ ወጣች። አብረው በትንሽ ጀልባ ውስጥ በማዕበሎች ላይ ሸሹ። ማዕበሉ ከኋላቸው እንደተከለከለ አውሬ ጮህ ነበር። እነርሱም ዳግመኛ ወደ ኤልደርማርክ ከተማ ወይም ወደ ሉናራ ንጉሳዊ ግዛቶች አልተመለሱም። በምትኩ በመንገድም ሆነ በአስማት የማይደረስበት የተደበቀ ሸለቆ አገኙ። ጊዜ ቀስ ብሎ የሚሄድበትና አየሩ በሊላክ ሽታና በጥንታዊ እጽዋት የተሞላበት። እዚያ በቢሎውና በዱር አበባዎች በተሸፈነ ጸጥታማ ወንዝ አጠገብ ለራሳቸው የሚያምር ቤት ሰሩ። በዚያ ጎጆ ውስጥ ኤታን ሰማያትን በብሩሹ ይስል ነበር።
ኤቭሊን ደግሞ በሌሊት የሚያበሩ ድንቅ የአትክልት ቦታዎችን ታበቅል ነበር። ከከዋክብት የቆዩ ዘፈኖችን ይዘምሩ ነበር። በፀሐይ ብርሃን በተሞሉ ዛፎች ስር እንደ ሕፃናት ይስቁ ነበር እና ወንዙ ህልሞችን ወደ ታች ሲወስድ ይመለከቱ ነበር።